አባ ሬሳ ሳጥን ፈልጌ ነበር። የሬሳ ሳጥን? አዎ ሬሳ ሳጥን ነው ወንድሜ። እኔ በቁሜ መጥቼ እንዴት ነው? ምን ሆነ ነው? እየቀለድክ? አይ ኑሮ እየተወደደ ስለሚሄዱልም ገዝተው ነው የሚያስቀምጡ። እንዴ ኧረ ተው እንጂ በእናትህ። አሁን ስጠኝ በእናትህ። እሺ ኪሎን ንገረኝ። እሺ ኪሎ ምን ያደርግለታል? አንተ ሰው ያማል እንዴ? ለመሬት ይከብዳታል። ምን ታንክ ነው እንዴ የምትቀብረው? ምን ያደርግልኛል? እኔ ኪሎ ምናምን ማወቅ ልቡታ እንድንከፍል ነበር። እሺ ቁመቱን ንገረኝ። እሺ ቁመቱ 2 ሜትር። 2 ሜትር? አዎ ያሉኝ ሳጥኖች ሜትር ከ90 ናቸው። ወይ ጭንቅላቱ ወይ እግሩ ውጪ ነው የሚሆነው። እንዴት ነው አንተ ሙቱ ቀሽ ታረገኝ ነው? እንዴት ነው ውጪ? አታው እንጂ ጓደኛዬ ነው። በቃ እንቀጥላለን። ተው እንጂ ሳጥኑ ይቀጠላል። ከመቃብር በላይ አበባ፣ ነጭ ሽንኩርት፣ ዝንጅብል፣ ጤና አዳም አለ። ምን ያስፈልጋል? አበባ ውጪ ይደረጋል። ሰይጣን ካለበት ጤና አዳም። እሺ እግሩ የሚሸት ከሆነ ዝንጅብል። ተው እንጂ ሌላ ፓኬጅ አለ? ሞቶ አብሬው ሳምንት ድረስ ቀብር ውስጥ አጽናናዋለሁ። በህይወት እያለ ሰውየው ምንድን ነበር ሙያው? ዘፋኝ ነው። ዘፋኝ ነበረ እኮ እስኪቃጠል ድረስ ሸኘዋለሁ። ማን ፈራጅ አረጋ አንተን እስኪቃጠል ምናምን? ያው ሙያውን ነው። ግን አንተ ሻጭ ነህ? ግን የምር በእውነት እኔ ሻጭ ነኝ። ጥሩ ቦታ ብዙ ሰው አስገብቻለሁ። ስም ልጥቀስ እንዴ? ምንድን ነው? እስቲ ጥቀስ። አልጠቅስም። ኧረ ለይምክ በእናትህ ወራጅሪው ረስኮን የኔ ዩኒፎርም እንደለበሰ እኛ ኬጅ ስር እያለን እኮ አንተ 8ኛ ክፍል እኮ ነው የነበርክ። አሁን አንተ 10ኛ ክፍል ስትሆን እኔው 11 ገባሁ። እንዴው መደጋገም አይሰለች? ለአንተ አትዘን እንዴው ለቤተሰብ ምኑ እንቅልፍ እንደመጣብኝ ወይኔ በላችሁ። ከዋሊ እየመጣ ማንም መጫወቻሉ። ኧረ ፈጣሪው ውሸት ነው በለኝ። ይሄን ዩኒፎርም እስከሆነ 5ኛ ዓመት ለበስከው። ይኸውኛ እኮ 12 ገባን፣ አንተ 10 እስከሆነ ይሄ ድንጋይ ይታያል። ይሄ ድንጋይ ቢማር አንተን አልፎ 12ኛ ክፍል ይገባል። ምኑ ማይ መጣብኝ። ከትምህርቱ በላይ አንተን ያስቸገርክኝ። አንተ ደህና ተማሪ አልነበርክ? ከዚህ የ10ኛ ክፍል መሽገር ድንጋይ ደነዝ ጋር ምንድነው ያጋጫችሁ? እሱ እኮ ነው የደበደበኝ። ተደባሪ ባላንተ? አዎ ጋሼ፣ እኔ ደግሞ የደበደብኩት ደግሞ በወጣው በገባው ቁጥር አይምሮዬን እያበላሸው ነው ልጁ። ሁሌ ደደ ምናምን እያለ ሁሌ 10ኛ ክፍል ደገምክ እያለ አይምሮዬን እየበጠበጠው ነው። ሌላ ነገር ማሰብ አልቻልኩም። ትምህርቴን መማር አልቻልኩም ጋሼ። እውነት ነው አይደለም? እንኳንም 10ኛ ክፍል 10 ጊዜ ደገምክ። ትምህርት ቤቱ ሲቀየር አንተ አትቀየር እና እኔ ብቻ ነኝ እንዴት የደገምኩ ጋሼ? ማን ደግሟል? 5 ዓመት ሙሉ ስደግም እኔ ማለት ነው። አንተም ደግማል፣ ሌሎች 9 መምህሮችም ደግማችኋል። አብራችሁ እያስተማራችሁ እኛ የደገምነው ሁላችንም ደደቦች ነን ማለት ነው። ደሞዝ እየተከፈለን ነው። መጠየቅ አለብህ አንተ። ወይ ማን እዚህ አካባቢ የኪራይ ወተት አለ እንዴ? አይ ኪራይ ወተት አለ ማይቆ አለ። ላሞች አሉ ወይ? ዶሮች ናቸው። እና ያልቧችኋል ወይ? ያሟል ያስጥሏችኋል። የኔ ውድ አንቺ አርፋተኛም እንደ ተኛ እንጂ እኔ ምንም ነገር አላደረኩም። ነገ ቀድሚያት ሞታ 39 ዓመት ከሞተች አከብራለሁ። እሷ ሞታማ ምንም ደስታ ያካሄድ ከፋኝ እንደገና መረረኝ ኧረ ምረር ጸጉሯ ተተኩሳ እንደ ሻክራ መስላ እንደው ለእስትናፍል አልጋ ላይ ስትመጣ ላጨት ዘረክረክ አረሽን ተማጣ ዝሙ ምንድነው? አስተናጋጅ ለምን እንደ አንተ ምንድነው? ተረጋጋ አስፈላ ወንድሜ ተረጋጋ። ባልረጋጋስ እዘዘኝና ላምጣልህ። አንተ ተው የሰማን ስታታቅ እንዳትዳፈር። አንተ እዘዘኝ በእናትህ። እኔ ለራሴ ሻይ ታመጣልኛለህ። ሻይ ቅጠል የሌለው ስኳርም የሌለው ልጅ ሻይ ጠራኝ። ነስራት አንተ ጨረስክ? በቃ እኔ መሰለህ እንትን ነው ዝም ብሎ በቃ ለኔ ሂሳብ ነው ግን እንትን ነው ቲፕ ለኔ ብታስቀምጣለህ ለኔ ማበረታቻ። አዎ በቃ አይዞህ አልፍልሃል አንድ ቀን። እሺ ወንድሜ እዚህ ጋር ያለው ቼክ ይል ናውዘት። እሺ ወንድሜ በጣም ነው ሰገን እና ታፈተለ አልገባኝም። ሎሚዬ ማለት ጥሩ ስም የሰጠኝ መስሎ ነው። መረርኩ፣ አንገጫገጭኩ፣ መጠጥኩ
ያርጌልሽ እኔ ትሬንድ ስለሆነ ነው ያልኩሽ። ሌላ ነገር የምትይው ምን እምቢ አትይም? ላለመስጠት ነው እንደዚህ ባላሚ እንደትመስለኛል ነገር እንዴ ታይ እንደው አዋጅክ ተኛ እኔ የምልህ ማን አንድ ጥያቄ ልጠይቅህ። አብሽር ምንድን ነው ጡት መጥባት ያቆምከው መቼ ነው? ኧረ እኔ ጡት ቀየርኩ እንጂ መጥባት አላቆምኩም። እንዴት ነሽ? ማን እንዴት ነሽ? እንዴት ነሽ? አለሽ እና አንቺ ሰውዬ ግን አለሁልሽ። እንዴት ነሽ? አለሁ እባክሽ አለሁ ስራ እኮ እና ኧረ ትኩስ ነገር በደረቁ ምን ይባልሽ? እዛ ጋር እኮ ጀምራለች ባለቤቴ ነች። ኧረ እባክህ ቡና ጠብለው። ኧረ እባክሽ ለኔ በባዶ ቤት በባዶ ነው። እሺ በባዶ ቤት ያንን አምረርሽው እንዴ በባዶ ቡና ብቻ መሰለህ እንዴ? ወተት በተለይ ሻይ ምናምን በባዶ ሻይ በባዶ ሻይ ስል የሚገርም ብዙ ሰው ይገርማል። ሻይ እንዴ በባዶ ትጠጣለህ? በኔ ግን በቃ ካለመርከው አንዴ ለመርከው አኔ ለስላሳ ብትል ጣፋጭ ነገር ምን አንቸኮሌት አይገርመኝም። ምንም በቃ አይመቸኝም ነው ማለት። ዋስ እንዴት ልሽ ዋለ ዋ ራሱን ይስጣፍጣል። ወድም በቃ ካገኘው የምንጭም ወራጁ እንደዚህ አንቺ መጠጣት አባ ኮንዶም አለ በባዶ አጠጣትም እንዴት በርቄ እንዴት ዋልሽ? ሰላም ዋልሽ? እግዚአብሔር ይመስገን። ቡና ቆልቼ ልጠራሽ ብዬሽ በረምጣዲን ሲያት ተነርላለች። ባለፈው አዲስ የገዛሻትን እሷን አምጫት ማቆል ልታርገን ጥጥት እናርግና እንዴው መቼ ነው እኔ አዲስ ቀስ ገዛ እንደሚያመልጥሽ አንቺ? እንዴት ጉርብትና ለመቼ ነው? ለዚህ ጊዜ ላልሆነ ባለፈው ብረት ድስት የወስድሽ ድልድል አርግሽ ያመጣሽ ወያችንማ እኮ ትክልስጥሽ ብዬ ነበረ አልፈለግም ብለሽ ተመንጠቀሸርሽ እንደንቺ። አረ ደሞ ትክበላሽ ታስቢ ደሞ አረ የራቦ ጅቢ ብላሽ አረ ራሽኒ ብላሽ የራቦ ጅቢ ብላሽ አንቺ ደሞ እንደዚህ ያልሽ ለብረምጣድ እኔ በኔ ቀይለ ጎጆ መስርተሽ ወጣሽ። ተረሳ ያ ነገር መደብ ላይ እኮ ነው ተኝተሽ ኖርሽ አንቺ። በያውን ቀጥያውን እንደዚህ ልትይኔ መጣሽ አንቺ ለማይ እቴነሽ ብዬ እኮ ነው እናቴ የሰጠችኝን ስጦታ ከምንም በላይ ማስፈልጣትን መቅቢያ ቀሌን መልሽ መቅቢያ ቀሌን አምጫው ነው መቅቢያ ቀሌን አምጫው መቼ ሰጠሽኝ? መቅቢያ ቀሌ ነው ደግሞ እንደዚህ አሰጭኝም አልሰጥም ካድሽ። አዎ እንዲወሱ ፊትሽ ላይ ቀሊብ ቀልብሽ የላም አለልሽ ያሳየኛል። ቀሊብ ቀልብሽ አረ